ኢትዮጵያ ማህፀን ውስጥ ዲፕሎማቱና እንቁ የሥነ ጽሑፍ ሰው ሐዲስ ዓለማየሁ የፍቅር እስከ መቃብር መጽሐፋቸውን መነሻ ቦታ ለመጻፍ ከማሰባቸው በፊት አንዲት ወይዘሮ ነበረች። ወይዘሮዋ የዳሞትን ማርና ወተት እየተጎነጨች የተዋነይ የነበልባልና የገሞራውን ቅኔ እያመሰጠረች በፍጹም ፍቅር ደግነትና ሰብዕና ያደገች ነበረች። እነሆ ወይዘሮዋ ዛሬም ድረስ በሯን ከፍታ በፍጹም ፍቅርና አክብሮት የእናት ጓዳ የተሰኘ የስንዴ አምባሻዋን ስትደረጉት ትገኛለች። የዚህችን ወይዘሮ የእናት ጓዳዋ የተሰኘ አምባሻዋን ያልቀመሰ ሰው ቢኖር አባይ ማዶ ያልተሻገረ ብቻ ነው። አንዳንዴ ፍቅር እስከ መቃብር ለሰብለ ወንጌልና በዛብህ የተጻፈ ቢሆንም ብዙ ሰው ግን ደግነቷ አድሮ ለማይቀንሰው እመት ማንኩሳ መገለጫ ይሆን ዘንድ የተጻፈ ነው ይላሉ።